የዓለም የጤና ድርጅት በዛሬው ቀን ወይም በጁን 4 2026 ጀምሮ ወረርሽኙ በአጠቃላይ በግምት 359 የተረጋገጡ ኬዞች ሲኖሩ 344ቱ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና 15ቱ በኡጋንዳ መሆኑን አረጋግጧል። 61 ሰዎችም በዚህ ሳቢያ መሞታቸውን ጠቁመዋል። 8 ሰዎችም አገግሞ መውጣታቸውን ዘግበዋል። በቡንዲቡጊዮ ቫይረስ ሳቢያ እየተከሰተ ያለው የኢቦላ ወረርሽኝ በዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና በኡጋንዳ እያጠቃ መሆኑን የቅርብ ጊዜ መረጃዎች ያመለክታሉ። ሮይተርስ እንደዘገበው ከሆነ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ 344 የተረጋገጡ ኬዞች ሲኖሩ 60 ሰዎች መሞታቸውን አረጋግጧል። እንዲሁም 6 ታካሚዎች አገግሞ መውጣታቸውን፣ 116 የሚሆኑ ሰዎች ደግሞ ተጠርጣሪዎች እንደሆኑና ምርመራ ላይ እንደሚገኙ ገልጿል። በኡጋንዳም እንዲሁም 15 ሰዎች የተረጋገጡ ሲሆኑ 1 ሞትና 2 ያገገሙ ታካሚዎች መኖራቸውን ሮይተርስ ዘግቧል። የዓለም የጤና ድርጅት ወረርሽኙን የመከላከል ጥረቶች እየተሻሻሉ መሆናቸውን ገልጿል። ነገር ግን ኮንታክት ትሬሲንጉ ከታቀደው በታች መሆኑን በዚሁም አስፍሯል። ፋይናንሻል ታይምስ እንደዘገበው የዓለም የጤና ድርጅት ምላሽ ተግባራትን ለመደገፍ በሚቀጥሉት 3 ወራት ውስጥ $111 ሚሊዮን የሚጠጋ ገንዘብ እንደሚያስፈልገው ይገምታል። ሮይተርስ እንደዘገበው ደግሞ በአሁኑ ጊዜ ምንም አይነት የተፈቀደ ክትባት ወይም የተለየ ሕክምና እንደሌለና ይህም ፈጣን ምርመራ ማግለል የድጋፍ እንክብካቤ ወሳኝ መሆኑን አረጋግጧል። የዓለም የጤና ድርጅት የሁኔታውን ማጠቃላይ በጁን 4 2026 ጀምሮ ወረርሽኙ ንቁና አሁንም እየሰፋ መሆኑን ገልጿል። ምንም እንኳ ተሻሻለ ምርመራ ብዙ የተጠረጠሩ ጉዳዮች ለመለየትና ለማስወገድ ቢሞከርም እስካሁንም ድረስ ችግሩ መቀረፍ አለመቻሉን ገልጿል። የዓለም የጤና ድርጅት ጨምሮ ዓለም አቀፍ የጤና ኤጀንሲዎች በዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና በኡጋንዳ ውስጥ የሚደረገው የቁጥጥር ሥራ መደገፋቸውን ቀጥሏል። በመቀጠል ደግሞ ስለ ኢቦላ ቫይረስ አጠቃላይ ጠቃሚ መረጃዎችን ወደ እናንተ አቀርባለሁ። ኢቦላ ከፍተኛ የሞት መጠንና በፍጥነት በማህበረሰቦች ውስጥ በመስፋፋት ምክንያት በተለያዩ የአፍሪካ ሀገራት ወረርሽኙን ያስከተልና የዓለምን ትኩረት የሳበ ብዙ ጊዜ ገዳይ በሽታ ነው። ከቪዲዮ መጨረሻ ከኛ ጋር ከቆያችሁ የኢቦላ በሽታ ምን እንደሆነ፣ እንዴት እንደሚሰራጭ፣ ስለሚያሳያቸው ምልክቶች፣ ምርመራና የሕክምና ዘዴውም እንዳይባባስ መከላከያ መንገዶችን፣ ሁሉም ሰው ስለ ኢቦላ ማወቅ ያለበትን አስፈላጊ እውነታዎች ጨምሬ ሌሎች ጠቃሚ መረጃዎችን ይዤ ወደ እናንተ መጥቻለሁ። ስለ ኢቦላ መረዳት በወረርሽኙ ወቅት ሕይወትን ለማዳን ስለሚረዳ እስከ መጨረሻ ከኛ ጋር ቆዩ። የኢቦላ በሽታ ኢቦላ ቫይረስ ተብሎ በሚጠራው የቫይረሱ ቡድን የሚመጣ ከባድ በሽታ ነው። ይህ በሽታ ያልተለመደ ነገር ግን በከፍተኛ ሁኔታ የሚስፋፋ ወረርሽኝ ነው። በአብዛኛው በሳብ-ሳራ አገሮች የተከሰተ ሲሆን ይህም በምዕራብ አፍሪካ ሀገራት እንደ ጊኒ፣ ላይቤሪያ፣ ሴራሊዮን ከ2013 እስከ 2016 እንደ ኢሮፓያን አቆጣጠር ከ28000 በላይ በቫይረሱ የተያዙ ኬዞችና ወደ 11000 የሚጠጉ ሞቶችን አስመዝግቧል። ይህ በሽታ በተለየ ሁኔታ የሰው ልጅን በተጨማሪም ዝንጀሮ፣ ጉሬላ ያሉ እንስሳዎችን የሚያጠቃ ነው። ተገቢ የሕክምና አገልግሎት ካላገኘ በብዙ አጋጣሚዎች ገዳይ የሆነ በሽታ ነው። የኢቦላ በሽታ አየር ወለድ በሽታ አይደለም። ያ ማለት በአየር የሚተላለፍ አይደለም ማለት ነው። እንደ አጠቃላይ ምልክቶቹን ሳይታይ ተላላፊ አይደለም። ሳይንቲስቶች የሌሊት ወፎች የኢቦላ ቫይረስ ጥገኛ መጋቢ ወይም ሆስት ናቸው ብለው ያምናሉ። ወረርሽኙ ብዙውን ጊዜ የጤና አጠባበቅ ቁሶች ውስን በሆነባቸውና የኢንፌክሽኑ መቆጣጠሪያ እርምጃዎችን ለመጠበቅ አስቸጋሪ በሆኑባቸው አካባቢዎች ይከሰታል። ቫይረሱ ከተያዘ እንስሳ ወደ ሰው በደም ንክኪ፣ የሰውነት ፈሳሾች፣ የተበከሉ እንስሳ አካላት፣ የጫካ ስጋ መብላት ወይም ከአያያዝ ሁኔታ ጋር የመተላለፍ ሁኔታው ከፍተኛ ነው። ነገር ግን ቫይረሱ አንዴ በሰው ልጆች ውስጥ ከገባ በኋላ በፍጥነት ከሰው ወደ ሰው ሊተላለፍ ይችላል። የኢቦላ ቫይረስ ምልክቶቹ በአብዛኛው በቫይረሱ ከተጠቃ ከ2 እስከ 21 ቀን ውስጥ ያሳያል። ቀድሞ የሚታዩ ምልክቶች እንደነ ድንገተኛ የሆነ ትኩሳት፣ አደገኛ ራስ ምታት፣ የጡንቻና መገጣጠሚያ ህመም፣ ድካም፣ መዝለፍለፍ፣ የጉሮሮ ህመም ሲሆን በሽታው ቀስ በቀስ ሲያድግ ደግሞ ማስታወክ፣ ተቅማጥ፣ ሆድ ማቃጠል፣ የሰውነት ሽፍታ፣ የአይን መቅላት የመሳሰሉ ምልክቶች ይታያሉ። ወደ ባሰ ደረጃ ላይ ሲደርስ ደግሞ ውስጣዊና ውጫዊ መድማት፣ ክቡታ ወይም ሾክ፣ የኦርጋን ከጥቅም ውጭ መሆን ወይም ኦርጋን ፌለር ያመጣል። ለዚህ ነው ቅድመ የሕክምና ክትትል በጣም አስፈላጊ የሆነው። ሌላ ወሳኙ ስለ ኢቦላ ማወቅ ያለብን ነገር ቢኖር እንዴት እንደሚዛመት ነው። የኢቦላ ቫይረስ በከፍተኛ ሁኔታ በደም ንክኪ፣ በሰውነት ፈሳሽ ማለትም ምራቅ፣ ላበት፣ ሽንት፣ ሰገራ፣ የወንድ የዘር ፈሳሽ ወይም ሰመን፣ የጡት ወተት ጋር የሚደረግ ንክኪ ከፍተኛ የሆነ የማስተላለፍ አቅም አለው። እንዲሁም የተበከለ መርፌ፣ ሲሪንጅ፣ የሕክምና ቁሳቁሶች፣ የአልጋ ልብስ፣ መደበኛ ልብስ የማስተላለፍ እድል አላቸው።
ምልክቱ መታየት ከጀመረ በኋላ እንዲሁ ቫይረስ መተላለፍ ይጀምራል። የኢቦላ ቫይረስ ራሱን ደብቆ መቆየት የሚችልባቸው ቦታዎች ለምሳሌ የወንድ የዘር ፍሬ ማዕከል ወይም ቴስቲክል፣ የአንጎል ስርዓት ወይም ሰንትራል ነርቭ ሲስተም፣ የአይነ ውሃ ወይም አኳስዩመር የመሳሰሉት ክፍሎች ላይ በኢቦላ ቫይረስ ተይዘው ያገገሙ ወይም በህይወት የተረፉ ሰዎች የማስተላለፍ አቅም አላቸው። እንዲሁም ስርጭቱን እንደ አዲስ ሊፈጥሩ ይችላሉ። ታዲያ እንዴት ነው ኢቦላን ለይቶ ማወቅ ወይም መመርመር የሚቻለው? ኢቦላን ለይቶ ማወቅ አስቸጋሪ ነው። ምክንያቱም መጀመሪያ አካባቢ የሚያሳያቸው ምልክቶች ከሌሎች ብዙ በሽታዎች ጋር ምልክቱ ተመሳሳይ ስለሆነ ለመለየት አዳጋች ነው። ለምሳሌ ከወባ በሽታ፣ ታይፎይድ፣ ኢንፍሉዌንዛ፣ ኮቪድ-19 እና ሌሎችም ቫይረስ ኢንፌክሽኖች ጋር ይመሳሰላል። ነገር ግን ሐኪሞች የላብራቶሪ ምርመራዎችን በመጠቀም ብክለት ወይም ኢንፌክሽን መኖሩን ያረጋግጣሉ። እነዚህም ምርመራዎች የቫይረሱ ስነ ባህሪ ወይም ቫይራል ጄኔቲክ ማቴሪያል መኖሩን፣ የቫይረሱ ፕሮቲኖች፣ በበሽታው ምክንያት የተመረተ የመከላከያ ስርዓት ጸረ እንግዳ አካላት ወይም ኢሚዩን ሲስተም አንቲቦዲ መኖራቸውን ያረጋግጣል። በኢቦላ የተጠረጠሩ ታማሚዎች በለይቶ ማቆያ ውስጥ መሆን አለባቸው። ይህ ወደ ሌላ ሰው የማስተላለፍ እድሉን ይገታዋል። የኢቦላ በሽታ ሕክምና የኢቦላን ቫይረስ በአንድ አፍ የሚያጠፉ ፈዋሽ መፍትሄ እስካሁን አልተገኘለትም። ነገር ግን ዘመናዊ የሕክምና ዘርፍ የመኖርን እድል በከፍተኛ ሁኔታ አሻሽሏል። ከነዚህም መካከል በደም ስር የሚሰጡ ፈሳሾች ወይም ኢንትራቬነስ ፍሉድ፣ የኤሌክትሮላይት ምትክ ወይም ሪፕሌስመንት፣ የኦክሲጅን ሕክምና ወይም ቴራፒ፣ የደም ግፊት እንዳይወርድ የድጋፍ አገልግሎት፣ ተዛማች በሽታዎችን ማከም ወይም ሰከንደሪ ኢንፌክሽኖችን ማከም የመሳሰሉት ናቸው። መከላከያ መንገዱ የኢቦላ መከላከያ ከፍተኛ የሆነ የህብረተሰብ ተሳትፎ አስፈላጊ ነው። እነዚህም ወሳኝ የመከላከያ ስትራቴጂዎች በበሽታ የተጠቃ ሰው ጋር ንክኪ አለማድረግ፣ ለታማሚ እንክብካቤ በሚደረግበት ጊዜ ተገቢው ጥንቃቄ ማድረግ ወይም መከላከያ አልባሳትን መጠቀም፣ አዘውትሮ እጅን መታጠብ፣ የተበከሉ ወለሎችን ወይም ቁሶችን በጸረ ተባይ መድኃኒት ዲስኢንፌክት ማድረግ ወይም መርጨት፣ አስተማማኝ ወይም ሴፍ የሆነ የቀብር ስነ ስርዓት ማድረግ፣ የታመመ ወይም የሞቱ የዱር አራዊቶች አለመንካት ወይም አለመያዝ። ክትባት ደግሞ ሌላኛው በወረርሽኙ ጊዜ ወሳኝ የመከላከያ መሳሪያ ነው። በከፍተኛ ሁኔታ ለቫይረሱ ተጋላጭ የሆኑትን ሰዎች ይከላከላል። እንደገና በህብረተሰቡ ዘንድ ያለውን መተላለፍ ይቀንሳል። ግንዛቤን መስጠትና ፈጣን የእርምጃ ቡድን ማቋቋም ሌላኛው ወሳኝ ድርጊት ነው። የኢቦላ በሽታ አንዱ ለሰው ልጅ አደገኛ ተላላፊ የሆነ በሽታ ነው። ቅድመ ምርመራ፣ ትክክለኛ የህክምና ድጋፍ፣ ክትባት፣ ጠንካራ የሆነ ብክለት መቆጣጠሪያ እርምጃና ወረርሽኙን መያዝና ህይወትን መታደግ ይቻላል። ውድ ተመልካቾቻችን ከቪዲዮ መጨረሻ ስለቆያችሁ እናመሰግናለን። ቪዲዮውን ላይክ፣ ለቅርብ ወዳጆቻችሁ አጋሯቸው። ለጠቃሚ የጤና መረጃ ቻናሉን ሳብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ